በዲጂታል በቀላል መረጃ ማግኘት ቢቻልም በሃርድ ኮፒ ወይንም መጽሐፉን በቀጥታ እያገላበጥን ስናነበው ደግሞ የማስታወስና ሐሳቡን በአይምሮ ለመያዝ የሚያስችል ትልቅ አቅም እንዳለው ማስረጃዎች ያሳያሉ። ሰዎች በዚህ ዘመን ምንድነው የሚባሉት? ለመረጃ ቅርብ የሆነ ማህበረሰብ እንጂ መረጃ በአይምሮ የያዘ ማህበረሰብ አይደለም እየተፈጠረ ያለው። ኢንፎርሜሽን ኒር ሶሳይቲ ነው እየተፈጠረ ያለው እንጂ ኢንፎርሜሽን ኢን ሶሳይቲ አይደለም እየተፈጠረ ያለው። ምን ማለት ነው? የትኛውንም ነገር ብትጠይቁት በፍጥነት ከሞባይሉ ያንን ነገር ያገኛል። ስለዚህ መረጃው የቀረበው ማህበረሰብ ነው ማለት ነው። ኢንፎርሜሽን ኒር ሶሳይቲ ነው የተፈጠረው። ግን መሆን የነበረበት ኢንፎርሜሽን ኢን ሶሳይቲ ነበር መፈጠር ያለበት። ኢንፎርሜሽኑ በውስጡ ያለ በአይምሮ ውስጥ ያለ ነገ የሚያስታውሰው ነገ ከአይምሮ መንዝሮ ሊጠቀምበት የሚችል ማህበረሰብ ነበር መፈጠር የነበረበት። ስለዚህ አሁን እየተፈጠረ ያለው ምንም ስትጠይቁት ሞባይልና ካክቶ ይሄ ነው መልሱ ይላል። ከዛ አቀው ለህይወቱ አይጠቀምበት። ስለዚህ ኢንፎርሜሽን ኒር ሶሳይቲ ነው እየተፈጠረ ያለው። ኢንፎርሜሽን ኢን ሶሳይቲ እየተፈጠረ አይደለም። ስለዚህ በሃርድ ኮፒ ስናነብ ግን ኢንፎርሜሽን ኢን ሶሳይቲ ነው የሚፈጠረው። ሶፍት ኮፒዎችን የምንጠቀም ከሆነ ኦንላይን የምንጠቀም ከሆነ ለጉዳዩ አፋጣኝ ምላሽ እናገኛለን። ለአንዳንድ ነገሮች ተገቢ መረጃ እናገኛለን። ግን ውስጣችን ባዶ ነው። ስለዚህ ማንበብ በተለይ ፊዚካሊ ሄዶ ላይብረሪ ማንበብና ሃርድ ኮፒ መጽሐፍቶችን ማንበብ ጠቀሜታ እንዳለው ብዙ ጥናቶች ያሳያሉ። ሌላው ደግሞ በስሜት ሳይሆን በምክንያት በብስለት የሚያስብ ማህበረሰብ መፍጠር ይቻላል። አንባቢ ማህበረሰብን መፍጠር ይቻላል። ሰዎች ሲያነቡ ምክንያታዊ ይሆናሉ። የሪዝን ፓርታቸው ሎጂካል ፓርታቸው በጣም ይጨምራል። የማያነቡ ከሆነ ግን ኢሞሽናል ፓርታቸው ነው የሚጨምረው፣ ስሜታዊነታቸው ነው የሚጨምረው። ይህም ደግሞ አደጋ ነው። ስለዚህ ሀገሮች ህዝባቸውን በንባብ ካላበሰሉ ስሜታዊ ማህበረሰብ ነው የሚፈጠረው። ስሜታዊ ማህበረሰብ ደግሞ አገሩን ለማፍረስ ክፉ የሆኑ ነገሮች በአገሩ ላይ እንዲመጣ ያደርጋል። ማንበብ የሚያነብ ማህበረሰብ የፈጠሩ ሀገሮች ደግሞ ችግር እንኳን አጋጥሟቸው ችግራቸውን ማለፍ ችለዋል። ለምን? ህብረተሰቡ ክፉና ደጉን የመለየት አቅም ስላለ፣ በምክንያት የሚያስብ ማህበረሰብ መፍጠር ስለተቻለ። ይሄ ምን ያህል ከባድና አስፈላጊ እንደሆነ ማየት ይቻላል። ስለዚህ በመረጃ የሚጠቀም ማህበረሰብ ኢንፎርምድ ሶሳይቲ መፍጠር የሚቻለው ንባብ ላይ ከተሰራ ነው። ህይወት በውሳኔ የተሞላ ነው። አብዛኛው ሰው ይወስናል። ውሳኔዎች ግን መጥፎም ጥሩም ውሳኔዎች አሉ። ቀላል ውሳኔዎች አሉ፣ አደጋ የማያመጡ ከባድ ውሳኔዎች አሉ፣ ኮንሲኩዌንሳቸው አደጋ ይሆናል። ለምሳሌ ስለምንለብሰው፣ ስለምናደርገው ነገር፣ ስለምንበላው ነገር ብንሳሳት ከባድ ውሳኔ አይደለም፣ ከባድ አደጋ ያመጣል። ግን ትልልቅ ውሳኔዎች ይመጣሉ። እድሜ ልካችንን ችግር ውስጥ የሚከቱን፣ እድሜ ልካችንን መከራ የሚያመጡብን ውሳኔዎች ይመጣሉ።